ይህ የግሪክ ኦርቶዶክስ ቤተክርስቲያን ገዳም ነው የሚገኘው በቱሶን አሪዞና ውስጥ ነው። እንደምታዩት እጅግ በጣም የሚያምር አረንጓዴ የሆነ ነው። በርካታ የሆኑ ቤተክርስቲያኖችና በውስጡም ቅዱሳን ስዕላት ይገኙበታል። ከአሪዞና ፊኒክስ ዋና ከተማ 2 ሰዓት ተኩል በምትርቀው ቱሶን ውስጥ የሚገኝ ገዳም ነው። በጣም ደስ ይላል። እንደምትመለከቱት በልዩ ልዩ እጽዋት ያሸበረቀ ነው። አብረን እያየን በዚህ ሁኔታ እንቆያለን ማለት ነው።